በመጽሐፍ ቅዱስ ተጽፎ እንደምናነበው እመቤታችን ቅድስት ድንግል ማርያም እውነተኛ መልእክት የያዘውን የቅዱስ ገብርኤል ብስራትን በእምነት ተቀብላ የሰው ልጆችን ወደ ቀደመ ክብራቸው ወደ ቀደመ ቦታቸው የመለሰ ክርስቶስን በድንግልና ጸንሳ በድንግልና ወልዳ ያስገኘችልን የተስፋ ምንጭ ስትሆን፣ ሔዋን ግን በተቃራኒው ሐሰተኛ የሆነ የእባብ ክፉ ምክርን በመስማቷ በመቀበሏ ለሰው ልጆች ሁሉ የውድቀትና የሞት ምክንያት ሆናለች። ሊቃውንትም እውነተኛውን መልእክተኛ ቅዱስ ገብርኤል ና ሐሰተኛውን መልእክተኛ ሰይጣንን ከእውነተኛው መልእክተኛ ከቅዱስ ገብርኤል ብስራትን በጆሮዋ የሰማች ቅድስት ድንግል ማርያምንና ሐሰተኛ መልእክትን በጆሮዋ ከሐሰተኛው የሰማች ሔዋንን በማነጻጸር ድንግል ማርያምን ዳግሚት ሔዋን ወይም ደግሞ አዲሲቷ ሔዋን የሚል ስያሜን ሰጥተዋታል። ይኸውም አዳምና ሔዋን በገነት የጌታን ሕግ ጠብቀው 7 ዓመት ከቆዩ በኋላ ዲያብሎስ ሔዋንን አካለ ከይሲን ማደሪያ ልሳነ ከይሲን መናገሪያ በማድረግ ዕፀ በለስን ብትበሉ የባህሪ አምላክ ትሆናላችሁ ቢላት የእባብ የሐሰት ምክሩን በመቀበል አምላክነትን ሽታ የእግዚአብሔርን ሕግ በማፍረስ የተከለከሉት ዕፀ በለስን በልታ ለባሏ ለአዳም አብልታ ለባሏና በአጠቃላይ ለሰው ዘር ሁሉ መውደቅ ምክንያት ሆናለች። ቅድስት ድንግል ማርያም ግን የአምላክን ሕግ ካፈረሰችው ከሔዋን ግብር ተለይታ በሃይማኖት በምግባር በንጽህና በቅድስና ጸንሳ ከእግዚአብሔር ተልኮ የመጣ የጨለማ መልአክ ያይደለ የብርሃን መልአክ ቅዱስ ገብርኤል የነገራትን የእውነትን የብስራት ቃልን በታላቅ እምነት ተቀብላ ለአምላክ ቃል ታዛዥ በመሆን እንደ ቃልህ ይደረግልኝ በማለት ታማኝነቷን በማሳየቷ ቅድስት ድንግል ማርያም ሁለተኛይቱ ወይም አዲሲቱ ሔዋን ተብላ ተጠርታበታለች። ቅድስት ድንግል ማርያምንና ሔዋን ተነጻጽረው ሲታዩ ሔዋን በጥንተ ተፈጥሮ ያለ ጥንተ አብሶ እንደተፈጠረች ሁሉ ዳግሚት ሔዋን እመቤታችንም ያለ ጥንተ አብሶ ተወለደች። ሔዋንን የወደቀው መልአክ ሲያታልላት እመቤታችንን ግን ታማኙ መልአክ ቅዱስ ገብርኤል አበሰራት። በሔዋን ጆሮ የሞት መልእክት ሲገባ በእመቤታችን ጆሮ ግን የሕይወት መልእክት ገባ። ሔዋን አምላክነትን በመሻት ትዕቢት ሲያድርባትና የአምላኳን ትእዛዝ ስትሽር፣ እመቤታችን ግን የአምላክ እናት እንደምትሆን ከተነገራት በኋላ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ ብላ ትህትናዋን አሳይታ ለአምላክ ፈቃድ ታዛዥ ሆነች። ሔዋን በሞኝነትና ባለማስተዋል ያለምንም ጥያቄ የእባብን መልእክት ስትቀበል፣ ዳግሚት ሔዋን ቅድስት ድንግል ማርያም ግን አስተዋይ በመሆኗ ነገሩን የበለጠ ለመረዳት አጥብቃ ጠየቀች። ሔዋን በሰው ዘር ውድቀትንና ሞትን ስታመጣ፣ እመቤታችን ግን መድኃኒትንና ሕይወትን ወለደች። ሔዋን የሕይወት ዛፍን እንዳትቀርበው ስትከለከል፣ ቅድስት ድንግል ማርያም ግን የሕይወት ዛፍ የተባለ ጌታን ራሱን ወለደችው። ሔዋን ወደ ኤደን ገነት እንዳትገባ መልአኩ የእሳት ሰይፍ ይዞ ሲጠብቃት፣ ቅድስት ድንግል ማርያምን ግን መልአኩ በፍቅር ይጠብቃት ነበር። በሔዋን አለመታዘዝ ምክንያት የገነት ደጅ ሲዘጋብን፣ ዳግሚት ሔዋን ቅድስት ድንግል ማርያምን ግን ለአምላክ ፈቃድ ታዝዛ ጌታን በመውለዷ የገነት በር እንዲከፈትልን ምክንያት ሆነችን። ሔዋን የደረሰባት ርግማን በጣር በጭንቅ ስትወልድ፣ ቅድስት ድንግል ማርያም ግን በግብረ መንፈስ ቅዱስ ያለምንም ሕማመ ወሊድ ጌታን ወለደች። ሔዋን የወለደችው የበክር ልጇ ቃኤል በደለኛና የነፍስ ገዳዮች መጀመሪያቸው ሲሆን፣ ቅድስት ድንግል ማርያም ግን የወለደችው አንድያ ልጇ ክርስቶስ ግን የዓለም መድኃኒትና የትንሣኤ በኩር ነበር። ሔዋን በሥጋ የሕያዋን ሁሉ እናት ስትባል፣ ቅድስት ድንግል ማርያም ደግሞ የሕያዋን ቅዱሳን ሁሉ መንፈሳዊ እናታቸው ተብላለች። ሔዋን በኃጢአቷ ወደ አፈር ስትመለስ፣ ቅድስት ድንግል ማርያም ግን በንጽህናዋ በቅድስናዋ ምክንያት በልጇ ስልጣን ወደ ሰማይ አርጋለች።